ጨክኑ ክርስቲያኖች፣ ሃይማኖታችሁን ጠብቁ። ጽኑ በሃይማኖታችሁ። ክርስትናችሁን ጠብቁ። ታሪካችሁን ለልጆቻችሁ ንገሩ፣ አስተምሯቸው። ዛሬ ሃይማኖትን የሚበርዝ፣ ሃይማኖትን የሚያጠፋ፣ ታሪክን የሚያበላሽ፣ ህዝብን የሚያለያይ፣ ህዝብን የሚከፋፍል፣ የሚያራርቅ፣ እርስ በርስ የሚያጋድል በሽታ መጥቶብን መከራ ላይ ነው ያለነው። መተሳሰብ ያስፈልጋል፣ መጽናት ያስፈልጋል። እግዚአብሔር ይታረቀን። በምርጫ ቅስቀሳ ወቅት ምረጡ ይስሉ መብታችሁን እናስከብራለን ብለው ነው አይደለም? ከመብታችን አንዱ የአምልኮ ስፍራችን ምን እንዲሆን ነው? ምን እንዲሆን ነው? እንዲከበር ነው። እስኪመረጡ ብቻ ለዛ መቀስቀሻ አድርገው ኋላ ላይ ግን ቦታውን ሲይዙ ኦርቶዶክስን ለማጥቂያ ካረጉት ስልጣኑን ወንበራቸው እሳት ሆኖ ይፈጃቸዋል። የተዋህዶ አምላክ አይተዋቸው። የቤተ ክርስቲያን አምላክ ምን አይላቸው? አይተዋቸው። ምክንያቱም እኛ ኦርቶዶክሳውያን በተነካን ቁጥር፣ ባሰደዱን ቁጥር እየጨመርን እንሄዳለን። የማን ቃል ኪዳን ስላለ? እግዚአብሔር። የማን ኃይል ስላለ? የእግዚአብሔር። ኦርቶዶክስ አጥፊዎቿ ምን ይላሉ? ያከበሯት ግን ያከበሯት። ኦርቶዶክሳን አንደኛ ወደ ማን እንጸልይ? ወደ ማን እንበርከክ? ወደ እግዚአብሔር እንድንበርከክ።